እንደ አውሮፓውያን አቆጣጠር በ1600 ዓመተ ምህረት ነበር ማስታወቂያ የተጀመረው በዛሬዎቹ ግብጽ፣ ግሪክና ጣሊያን። የማስታወቂያ አባት በታሪክ እንደተሰነደው ዴቪድ ማኬንዚ ኦግሌቮ ናቸው። ሰላም ቤተሰቦች እንዴት ናችሁ? ያዳዎች ነን። ዛሬ ስለ ማስታወቂያ ታሪክ አመጣጥና አይነቶች በሰፊው እናወራለን። ከኛ ጋር ሁኑ። ማስታወቂያ ለአንድ ድርጅት ግለሰብ የጀርባ አጥንት ነው። ያለ ማስታወቂያ ስም መገንባት አዳጋች ነው። ማስታወቂያ ከሚሰጠን ጥቅም አንዱ ስምን ለመገንባት፣ ታማኝነትን ለማግኘት፣ ሽያጭና ደንበኛን ለማሳደግ፣ ውድድርን ለማሳደግ ጉልህ ሚና አለው። ለዚህም ይመስላል ዕውቅ የዓለማችን የሀገራችን ድርጅቶች በብዙ ረብጣ ሚሊዮኖች ከፍለው የሚያሰሩት። ታዲያ ማስታወቂያ በኢትዮጵያ የተጀመረው በ19ኛው ክፍለ ዘመን ነበር። እርሱም በአጼ ሚኒሊክ ሁለተኛ ነበር። አጠራሩም ነጋሪት ወይም ደግሞ ነጋሪት ጋዜጣ ይባላል። ይህም ለኢትዮጵያ አዲስ ብስራትን አስተዋውቋል። በዓለማችን ላይ ከ14 የሚበልጡ ማስታወቂያ አይነቶች አሉ። እኛ ግን ጨምቀን በ5 አይነት መድበናቸዋል። አንደኛው በታሪክም እንደነበረው ዳይሬክት ሜይል አድቨርታይዚንግ ይባላል። ይሄም የፖስታ አገልግሎት በመንደርም ላይ በመንግስት ተቋማትም ላይ የሚከወነው ዳይሬክት ሜይል አድቨርታይዚንግ ነው። ሁለተኛው ቲቪ እና ሬዲዮ አድቨርታይዚንግ፣ ይሄ ደግሞ በቴሌቪዥን እና በሬዲዮ የሚነገሩ ስፖንሰርሺፕ ያላቸው ማስታወቂያዎች ናቸው። በሶስተኛ የምናገኘው ሶሻል ሚዲያ አድቨርታይዚንግ ናቸው። ይህም በፌስቡክ፣ በቴሌግራም፣ በቲክቶክ እና በዩቲዩብ በተለያዩ ፕላትፎርሞች ስለ ቢዝነስ፣ ስለ ድርጅታችን ራሳችን ማስተዋወቅ ነው። አራተኛው ዌብሳይት አድቨርታይዚንግ ነው። ዌብሳይት አድቨርታይዚንግ ማለት በጉግል አድሶች ላይ የምናስተዋውቀው ወይም ደግሞ ፖስት የሚደረጉ የሚታዩ የበኛ ፍቃድ ወይም ደግሞ ያለኛ ፍቃድ የምናያቸው ማስታወቂያ ታይፖች ናቸው። አራተኛው ፕሪንቲንግ አድቨርታይዚንግ ነው። ይህም ደግሞ የተለያዩ የህትመት ውጤቶችን ኢንክሉድ ያደርጋል። ከነዚህም መካከል በአውትዶር፣ በኢንዶር እና በፕሮሞሽናል አይተም የሚሰሩ ፕሪንተብል ማስታወቂያዎችን ይይዛል። ታዲያ ማስታወቂያ እንደሚባለው ምን ያህል አስተዋጽኦ ለቢዝነሳችን ወይም ደግሞ ለግል ሀሳባችን ጥቅም አለው እንመልከት። አንደኛ ስምን ለመገንባት ትልቅ አስተዋጽኦ አለው። ይህም ማለት ስማችንን አንዴ በሶሻል ሚዲያ በምናስተዋውቅበት ሰዓት ኢንፍሉዌንሰር ወይም ደግሞ ተጽዕኖ መፍጠር አቅማችን ከፍ ይላል። ሁለተኛ ደግሞ ስማችን ወይም ደግሞ ድርጅታችን በመላው ህዝብ ዘንድ ተደራሽ ይሆናል። ሁለተኛው ታማኝነትን ለመገንባት ትክክለኛ ቬሪፋይድ የሆነ ብራንድን ለመገንባት ይረዳናል። ሶስተኛው ሽያጭና ደንበኛን ለመሳብ በማስታወቂያ የተዋወቀ ነገር በህዝቡ ዘንድ ታማኝነቱ ከፍ ይላል። በመጨረሻም ውድድርን ለመጨመርና ተመራጭ ለመሆን ያግዘናል። ታዲያ እነዚህን በአንድ ላይ የታገኛለሁ ብለው ካሰቡ ያለ ህትመትና ማስታወቂያ መፍትሄ ነው። በአውትዶር፣ በኢንዶር፣ በፕሮሞሽናል አይተምስ የተለያዩ ማስታወቂያዎችን በጥራትና በተመጣጣኝ ዋጋ እናቀርባለን። እዚህን ማስታወቂያዎች ማሰራት ስትፈልጉ ከታች ባለው አድራሻ ኮሙኒኬት ያድርጉን። እናመሰግናለን።